ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታውቋል። ቱራህ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን ነው ያስታወቀው። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። የዳርፉር አብዛኛውን ግዛት የሚቆጣጠረው ፈጥኖ ድራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋጅ በሆነ ሁኔታ የተቃጠሉ አስክሬኖችንና ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይተዋል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይከሰሳሉ። ፈጥኖ ድራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚው ይዞታዎች ላይ ተደጋጋሚ ጥቃቶችን እየፈጸመ ይገኛል። በጦሩ ይዞታ ስር ከምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ምን ያህል ሰዎች እንደሞቱ ቢቢሲ ማረጋገጥ አልቻለም። የዳርፉር የመብት ተሟጋች ቡድን ዘ ዳርፉር ኢኒሺየቲቭ ፎር ጀስቲስ ኤንድ ፒስ በበኩሉ ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነቱ ከተጀመረበት ጊዜ አንስቶ እጅግ የከፋ የቦምብ ጥቃት ሲል ጠርቶታል። ሌላው መረጃም ሩሲያና ዩክሬን በጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ማድረጋቸው ታውቋል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉ ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነው የንግድ መተላለፊያም ይከፈታል ሲል አስታውቋል። ነጩ ቤተ መንግስት በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከር መስማማታቸውንም ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑንም አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያና ዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል። የሩሲያና ዩክሬን ተወካዮች ቀጥተኛ ድርድር አለማድረጋቸውም ተመላክቷል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል። ስምምነቱ ተግባራዊ ይሆናል የሚለውን ለማወቅ ግን ጊዜው ገና ነው ሲሉም ተደምጠዋል። ሌላው መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕና የደህንነት ተቋማት ኃላፊዎቻቸው ሲግናል በተባለው የመልእክት መላላኪያ አማካኝነት ሚስጥራዊ መረጃ ተልኳል መባሉን አስጣጥለውታል። አንድ ጋዜጠኛ የደህንነት ኃላፊ የሚነጋገሩበት ቡድን ውስጥ መግባቱ የደህንነት ስጋት እንዳልሆነ ባለስልጣናቱ ተናግረዋል። ዘ አትላንቲክ የተባለው መጽሔት ዋና አርታኢ የአሜሪካ ከፍተኛ የደህንነት ባለስልጣናት የሚነጋገሩበት የሲግናል ግሩፕ ውስጥ ገብቶ መረጃ መስማቱን ተከትሎ የትራምፕ አስተዳደር ትችት እየቀረበበት ይገኛል። የደህንነት መስሪያ ቤት ኃላፊዎቹ በዚህ የሲግናል ግሩፕ አማካኝነት የየመን ሁቲ አማጽያን ላይ ስለሚደረግ ጥቃት ሲነጋገሩ ጋዜጠኛው ተመልክቷል። የአሜሪካ ብሔራዊ ደህንነት መስሪያ ቤት ኃላፊ ቱልሲ ጋባርድ እና የሲአይኤ ኃላፊ ጆን ራትክሊፍ በሲኔት ፊት በሰጡት ቃል ምንም አይነት ሚስጥራዊ መረጃ አልተጋራም ሲሉ አስተባብለዋል። የመከላከያ ሚኒስትሩ ፒተር ሄግሴት በጉዳዩ ምክንያት በርካታ ወቀሳ ቢቀርብባቸውም በሲኔት ፊት ቀርበው ቃል አልሰጡም። የሲኔት አባል የሆኑት ዴሞክራቶች ባለስልጣናቱ ብሔራዊ ደህንነት ለማስከበር ብቁ ያልሆኑ ሲሉ ወርፈዋቸዋል። ፕሬዚዳንት ዶናልድ ትራምፕ ለመጀመሪያው መሹለክ ምክንያት ናቸው የተባሉትን የብሔራዊ ደህንነት አማካሪ ማይክ ዋልትዝን ደግፎ አስተያየት ሰጥተዋል። እንዴት የአሜሪካ ከፍተኛ ባለስልጣናት የትኛውም ሰው የሚጠቀምበትን የመልእክት መላላኪያ መተግበሪያ ተጠቅመው ሚስጥራዊ የሆነ መረጃ ይላላካሉ የሚለው አሜሪካውያንን እያነጋገረ ይገኛል። የአትላንቲክ መጽሔት ዋና አርታኢ ጄፍሪ ጎልድበርግ 18 ሰዎች ያሉበትን የሲግናል ግሩፕ ውስጥ የተካተተው በስህተት ሲሆን በመጀመሪያ አጭበርባሪዎች ናቸው ብሎ ማሰቡን በጽሁፉ ያትታል። ሌላው መረጃ ገና በ7 ዓመቷ ወደ አሜሪካ የመጣችውና በፍልስጤም የድጋፍ ሰልፍ ላይ በመሳተፏ ከሀገር ለማባረር ባለስልጣናቱ ሞክረዋል ያለችው የኮሎምቢያ ዩኒቨርሲቲ ተማሪ የትራምፕን አስተዳደር መክሰሷ ተሰምተዋል። በአሜሪካ ቋሚ ነዋሪ የሆነችው የደቡብ ኮሪያዋ ተወላጅ የ21 ዓመቷ ዩሴን ቹንግ የኢሚግሬሽን ባለስልጣናት የመኝታ ክፍሏን ጨምሮ በተለያዩ የኮሎምቢያ ተቋማት ፍተሻ አካሂደዋል ብላለች። ተማሪዋ በትራምፕ አስተዳደር ላይ ያቀረበችው ክስ ህገ መንግስታዊ መብቶቿን በማጣቀስ በቁጥጥር ስር እንዳትውልና ከሀገር እንዳትባረር ማገድን ነው። በኮሎምቢያ ዩኒቨርሲቲ ባለስልጣናትና የፍልስጤም ደጋፊ ተማሪዎች መካከል የተካሄዱ ድርድሮችን ያሸማገሉት ታዋቂው የኮሎምቢያ ዩኒቨርሲቲና የፍልስጤም ደጋፊ ማህሙድ ካሊል በትራምፕ አስተዳደር መታሰሩን ተከትሎ ነው ይህ ክስ የቀረበው ተብሏል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።